ዓለም በአንድ ትልቅ ሽግግር ላይ ነች። የምናውቀው የሥራ ሁኔታ፣ ንግድ እና ግንኙነት በከፍተኛ ፍጥነት እየተቀየረ ይገኛል። ቴክኖሎጂ ሁሉንም ነገር እየተቆጣጠረ ነው። በዚህ አዲስ የዲጂታል ዘመን ስኬታማ ለመሆን ኮሌጅ መግባት ወይም የኮምፒውተር ሳይንቲስት መሆን አይጠበቅብህም። ነገር ግን የተወሰኑ ቁልፍ ክህሎቶችን ማወቅ የግድ ይላል። ዛሬ ማንኛውም ሰው በየትኛውም የሥራ ዘርፍ ላይ ቢሆን ወደፊት ለመራመድ ሊማራቸው የሚገቡ አምስቱን በጣም አስፈላጊ የዲጂታል ክህሎቶች እናያለን። እነዚህን 5 ነገሮች ከነገርኩ በኋላ ነቢይ ነህ ብለህ ልታስብ ትችላለህ። ምክንያቱም በጣም አስፈላጊና ወሳኝ ክህሎቶች ስለሆኑ። አንደኛውና ዋነኛው አርቲፊሻል ኢንቴሊጀንስ ነው ወይም ኤአይ። ኤአይ ስራህን ለመንጠቅ የመጣ ሳይሆን ስራህን 10 እጥፍ ለማፍጠን የመጣ መሳሪያ ነው። ቁልፉ ክህሎት ፕሮምፕት ኢንጂነሪንግ ነው። ማለትም ኤአይን በትክክል እንዴት ማዘዝ እንዳለብህ ማወቅ ያስፈልጋል። ይህን ካወቅ ኤአይ ስክሪፕት ይጽፍልሃል፣ ኮድ ያደርግልሃል ወይም የንግድ ሐሳብ ይሰጥሃል። ኤአይን አለመጠቀም በዚህ ዘመን በእጅህ ስልክ ይዘህ ደብዳቤ እንደመጻፍ ማለት ነው። ሁለተኛው የቪዲዮ ይዘት ዝግጅትና ስቶሪ ቴሊንግ ነው። አሁን ያለው ዓለም የመረጃ ፍጆታ 80% በላይ በቪዲዮ ነው። ቪዲዮ መቅረጽ እና ኤዲት ማድረግ መቻል ብቻ በቂ አይደለም። ሰዎችን የሚስብ ስሜት፣ የሚነካ ታሪክ የመንገር ችሎታ ነው ልዩነቱን የሚፈጥረው። ሶስተኛው ዲጂታል ማርኬቲንግ ነው። ዓለም ላይ ምርጡ ምርት ወይም አገልግሎት ቢኖርህም ሰዎችን በኢንተርኔት የማግኘት ስልት ከሌለህ ማንም አያውቅህም ማለት ነው። ዲጂታል ማርኬቲንግ የፍለጋ ሞተሮችን ማመቻቸት፣ የሶሻል ሚዲያ ስልቶችንና የሚከፈልባቸው ማስታወቂያዎችን በአግባቡ መጠቀምን ያካትታል። ይህ ሐሳብህን ወደ ገቢ የሚቀይርበት ጥበብ ዲጂታል ማርኬቲንግ ይባላል። አራተኛው የዳታ ትንተና ነው። በዲጂታል ዓለም መረጃ አዲሱ ወርቅ ነው። ነገር ግን መረጃው ዝም ብሎ ቁጥር ነው። ያንን ቁጥር አይቶ ትርጉም መስጠት መቻል ነው ክህሎቱ። ለምሳሌ የቪዲዮውን አናላይቲክስ አይተህ የትኛው ክፍል ሰዎችን እንዳሰለቸ መረዳትና ቀጣዩን ስራ በዛ መሰረት ማስተካከልን ያካትታል። በግምት ሳይሆን በማስረጃ ላይ የተመሰረተ ውሳኔ መወሰን ስኬትን ያረጋግጣል ማለት ነው። አምስተኛውና እጅግ ወሳኙ ነገር የሳይበር ደህንነት ወይም ሳይበር ሴኩሪቲ ነው። ህይወትህ ሁሉ ዲጂታል ሲሆን ያንን ህይወት የመጠበቅ ኃላፊነት ያንተ ነው። ጠንካራ የይለፍ ቃል መጠቀም፣ ማጭበርበሪያዎችን መለየት እና የግል መረጃህን መጠበቅ፣ ይህ መሰረታዊ የህልውና ክህሎት ነው። የለፋህበትን የዲጂታል ንብረት ከጥቃት ለመከላከል የግድ ማወቅ አለብህ። ስለዚህ እነዚህን ግዴታ መማር ያስፈልጋል። የወደፊቱን የሥራ ዓለም ለመቀላቀል ትልቅ በሮች ከፍቶልሃል። ለተጨማሪ ተመሳሳይ ቪዲዮዎች ቻናሉን ሰብስክራይብ አድርግ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ። መልካም ጊዜ